አሁን ሩታ ትመጣለች ያለውን ነገር እውነት በሷ ፊት በስነ ስርዓት ትጠይቂያታለሽ። እኔ ሆንኩኝ እውነት ይህንን ሀሳብ ይህንን አድርጌው ከሆነ አልፈልግም። ምንም አልፈልግም። በቃ ምንም አልፈልግም። እሺ፣ ስለዚህ ምንም አልፈልግም። በቃ ልረጋጋበት፣ ላስብበት። እኔ ፍቅር ጥያቄ ጠይቁኝ እንዴ ምንድነው የምታስቢበት እንዴ? እንዳትረጋጊ እንጂ ያው እየመጣችልሽ ነው የመጣችልሽ ነው ያለውን ነገር ከራሷ እንደምትሰሚው ተገቢ አይደለም። ምን ብዬ ነው እሷ የምጠይቃት እንዴ? እኔ ያው ጠይቃታለሁኝ። ከዛ ፊቷ ላይ ለማንበብ ሞክር ያለውን ነገር በደንብ ላይ ሰው ልጅ እኮ እኔ እሷን ፊት ማንብበት ሰዓት የለኝም። አብርሃም መሄድ አለብኝ። በቃ እሷን መጣት አይጠበቅብኝም። ተረጋጊ። ደህና ነሽ? ሁሉ ሰላም አለ? በጣም ይመስገን። ነበረ ቻፕ ቀርኝ ነበረ አቻኩ እየጠራሁሽ ወጣ። ለምን መሰለሽ ትናንትና በተፈጠሩት ነገሮች እኔና እሷ መሀል ላይ አንዳንድ ክፍተት እየፈጠረ ነው ያለው እና ትክክለኛ ያልሆነ ነገር ይዘሽ መተሽ እኔንም የእሷንም አእምሮ እየረብሽ ነው ያለሽው እና ያለው ነገር እውነታውን እንድትነግሪያት ስለምፈልግ ነው ዛሬ የጠራሁሽ ማለት ነው። ምንድነው ማለት? ትናንትና ያወራሽኝ ነገር አለ አይደለ? ለእኔ ትናንት ያወራሽኝ ቀልዱ ማለት ነው የቀለድሽው ነገሮች አሉ አይደል? ስለዚህ እነዛን ነገሮች በግልጽ አማርኛ ለእሷ ነገር ያስለምን እሷ አእምሮ ላይ ሌላ ነገር እየፈጠረባት እና ትክክል እንዳልሆነ እንትን እያለች ነው ያለችው። ስለዚህ ያለውን ነገር ቀልድ እንደሆነ ውሸት እንደሆነ ንገሪያት። እንግዲህ ምንም ቀልድና ውሸት የለም። ይቅርታ ማለት ምንም ቀልድም የለም፣ ምንም ውሸትም የለም። ሁሉም ነገር የነገርኩት ነገር ትክክል ነው። ሜቢ አንተ ልታምንበትም ላትቀበለው እንችላለህ። ያንተን አለመቀበል እና ያንተን አለማመን ግን ወይም ደግሞ ለእናንተ ስል እኔ የሚዋሸው ነገር ምንም አይኖርም። ገብቶሃል? በቃ ይሄ ነው። አልገባኝም። ከምን አንጻር ነው ይሄን ነገር እንትን ልትይ የቻልሽው? ምን ልል የቻልኩት? ሩታ እየዋሸሽ ነው አሁንም ያለሽው። ትናንትና ፊትሽ ላይ ብዙ ነገሮችን አይቻለሁ። ገባሽ? እርግጠኛ ያልሆንሽበትን ነገር ይዘሽ መተሽ እኛ ጋር እኔና እሷን ለማለያየት ወይንም ለማበጣበጥ ባትሞክሪ ጥሩ ነው ሩታ። ስለዚህ ትክክለኛውን ነገር ለምን በስነ ስርዓት አትናገሪም? ያ እኮ የእኔ ጉዳይ አይደለም። አሁን ያንተ መለየት ያንተ መበጣበጥ ከኔ ህይወት ጋር ምንም የሚያገናኘው ነገር የለም። ይሄ ያንተ ህይወት ነው። እሺ። ስለዚህ የአንተ ህይወት እንዳይበጠበጥ ብዬ የአንተ ህይወት እንዳይበላሽ ምናምን እያልኩኝ እኔን ነገር ደግሞ ልደብቁ አልችልም። ምክንያቱም የቀስ በቀስ የሚወጣና የሚታይ ነገር ነው። ሲቀጥል ደግሞ እንደማያቅፋቱን መጀመሪያ ራሴን አውቃለሁ ምናምን አለ። ምንም እንዳልተፈጠረ እርግጠኛ ነኝ። ከዛ ከሆነ ጊዜ በኋላ ምንም ጭራሽ ራሴን አላውቅም ማለት ለምንድን ነው ሁለት አይነት ቃላት ራሱ የምታወራው? አንተ ራስህ ምንም እርግጠኛ እኮ አይደለም። አንድ ነገር ልንገርሽ፣ እዚህ ጋር መተሽ አሁንም ሌላ ነገር ለመፍጠር እንዳትሞክሪ ሩታ። እኔ አንድ ነገር ልንገርሽ አይደለ፣ እኔ ከአንቺ ጋር ምንም ነገር አልተፈጠረም፣ ምንም ነገር የለም። ሲቀጥል ምንም አይነት ልጅ ሆድሽም ላይ የለም። አውቀሽ ነው እያልኩኝ ያለሁት ማለት ነው። ይህንን እውነታ ንገሪያት ነው እያልኩሽ ያለሁት። ሌላ ነገር መዘባረቁን ትለሽ ማለት ነው። ምንም አይነት ልጅ እኔ ሆድ ውስጥ ምናምን ምንም ነገር የለም አይደል? መሄድ እንችላለን። እዛ አካባቢ ቅርብ ሐኪም ቤት አለ። እናረጋግጥ ሄደን ጭራሽ አብርሃም እንዴት በቂ ነው። እናረጋግጥ ሄደን ምን ብለሽ ነው የምታረጋግጥ? ላብራቶሪ እናያለን። ከፈለግ አልትራሳውንድ ታያለህ። ኖርማል ነው። ከሳምንት በኋላ መታወቅ የሚችል ነገር ነው ማለት የሳምንት እርግዝና ራሱ በአልትራሳውንድም በላብራቶሪም በደንብ መታየት ይችላል። ሶ እኔ እናንተ ደግሞ ያኔ ከተገናኘ አይ ቲንክ ሳምንት ያልፈናል። በደንብ ሳምንት ያልፈናል። ሰው በደንብ በግልጽ መታየት የሚችል ነገር ነው። መተማመን ከፈለጋችሁ ይህን ያህል ናት። እንግዲህ አስቧት አብረው ለእኔ ምንም የምታሳምነኝ ነገር አለ ብዬ አላስብም። ሩታ ግን ማለት ነው እኛ ለፍተን ሄደን ከዛም በኋላ ነገሩ ሳይኖር አውቀሽ ቢሆን ኖሮ ማለት ነው የምሬ ነው በጣም ነው የምንጣላው። በጣም ነው የምንጣላው። እርግጠኛ ያልሆንሽበትን ነገር ይዘሽ መተሽ እኔን እንትን አትበይ። ችግር የለም እንሂድ። አንተ ሞራሉ ካለ እንሂድ። በቃ አብርሃም አትካዳት። በቃ ልጅቷን አትካዳት። ምንም ነገር እንዳልተፈጠረ ለምንድን ነው? ምን ተፈጥሯል? ቆይ በደንብ እኮ ማለት ምን ተፈጥሯል? ምንም ነገር እኮ ራስህን ሳታውቅ ያደረግከው ነገር የለም። ምንም ነገር እኔ ሲጀመር ራሴንም አላውቅም። ትናንትና እኮ ጨርሼልሻለሁ። በቃ ሁሉንም ነገር ራስህን ባታውቅ በግልጽ አማርኛ ላውራት። አንተ ራስህን አንተ ምን አይነት ማድረግ ባትችል እኔ ማርገዝ አቅም አይኖረኝም። ገብቶሃል? ያምሻል? አዎ
አብርሃም ያልተፈጠረ ነገር በዚህ ልክ ተፈጥሯል ብላ የምታወራ አይመስለኝም። ከዛ ባለፈ ብታወራ እንኳን አንደኛ እቺ ልጅ እየማለች ነው እያወራች ያለችው። ከዛ ባለፈ ደግሞ ሐኪም ቤት ስለሷ በማል ስለሷ የሆነ ነገር እኛ የሚጠቅሰን የሚያገባንም ነገር ያለች እኮ ነው። አብርሃም ከዚህ በላይ ምን መረጃ አለ አይደል? ሐኪም ቤት ድረስ መሄድ አይጠበቅብንም። ሄርሚ ለኔ ያልከኝ እኮ ምንም ራስን እንደማታውቅና ምንም እንዳትፈጠረ ነው አይደል? እየነገርኩህ ነው አይደል? ምንም ነገር የተፈጠረ ነገር የለም። አሁንም ሄደንም የሚፈጠር ነገር አይኖርም እኮ ሄድ በጣም ግራ እያጋቡኝ ያሉት አብርሃም በቃ ግን አውቀሽ በጣም ግራ እያጋቡኝ ያለው። ከዛ ባለፈ ደግሞ አይፈጠርም የምትልበት ነገር የለም። ሰማኛለህ? አንድ ነገር ከተፈጠረ ድንገት ከተፈጠረ ልጅ የማይፈጠርበት ምንም ማሟተኝ የለም። ገባህ አይደል? በቃ ምንም ችግር የለውም። አምነህ ተቀበል። ግን ደግሞ አልጠበቅኩም። ፊቷን ያት እስኪ ውሸት እንደሆነ ያስታውቃል። ሩታ ውሸትሽ እንደሆነ በደንብ ያስታውቃል። እርግጠኛ ነሽ? ግን ትመያለሽ? አንተስ በምንም አይነት ነገር ልታምናቸው አይደለም። ትመያለሽ ወይ? መሀላውንም ተውና እንሂድ ነው። በጣም ትልቅ ማረጋገጫ እየሰጠኩ ነው። አንተ ሙሉ ኮንፊደንስ ካለ እንሂድና አረጋ ኮንፊደንስን ኤው አብርሃም ና እንሂድ። ኦኬ ምንም አይነት ችግር እኮ አይፈጠርም። ድንገት ተፈጠረ ምንም ማድረግ አልችልም። እኔ ደግሞ የዛን ቀን ራስን እንደማታውቅ ነው ነበር የነገርከኝ። ምንም ነገር እንዳልተፈጠረና ራስን እንደማታውቅ ነበር አይደል የነገርከኝ። ይሄን ነገር ስለሰማሁ በጣም ደብ ዋሻኝ የዛን ሰዓት ዋሾሽ ነገር የለም ጠይቄ ነበር አብርሃም። በስትክክል ጠይቄ ነበር። ምንም ዋሾሽ ነገር የለም። አትመኛት በእግዚአብሔር ናውቃ ነው እንዴ። እኔ አሁን የሚሄድንም አልፈልግም። ሐኪም ቤት ድረስ ሄጄ እንደዚህ ቼክ አድርጉልኝ አልፈልግም ምንም ነገር እንዴ። በራስህ ኮንፊደንስ ስለሌለ እኮ ነው። ኮንፊደንስ ስለሌለኝ አይደለም ሩታ፣ መሄድ ስለማልፈልግ ነው። ስለምፈራም አይደለም። እኔ በዚህ ልክ መሄድበት ነገርም የለኝም ነው እያልኩሽ ያለሁት። በራስህ እርግጠኛ ከሆንክ መሄድበት የሚያስችለኝ ነገር የለም። ማጣት የማትፈልግ አይነት ሰው ከሆንክ ና እንሂድ። እኔ ባይዘው ይዛሳል ነው በእግዚአብሔር ነገሮችን እንትምትይው ምን አሉ በቃ ከሰው ጋር ያለ ነገር አቁም። አንዴ ስማኝ፣ የዛን ሰዓት ይህንን ነገር ባትፈልገው ኖሮ መጠጡንም አትጠጣውም ነበረ። ግን ደግሞ እኔ ራሴ ሞኝ ስለሆንኩኝ ጅል ስለሆንኩኝ የዛን ሰዓት ዝም ብዬ እልህ ስላስገባች ነው መጠጡን የጠጡት ምናምን ስትለኝ አምን ነበረ። ቢገባ እምነት ደግሞ ከባድ ነገር ነው ብትረዳው። በእግዚአብሔር ተያቸኩ ሄርሜላ፣ እግዚአብሔር ናቸኩ ነገ ከነገ ወዲያ ነገሩ እንዳልሆነ ስታቂ ትጽፍቻለሽ። እርግጠኛ ያልሆንሽበትን ነገር እንትን አትበይ። እኔ እየነገርኩሽ ነው፣ አውቃ ነው እያልኩሽ ነው። ሲቀጥል እንደዚህ አሁን አንቺ እኮ የሆነ ነገር ፍንጭ ቢኖረኝ ወይንም እኔ እንዳደረግኩት እንኳን የሆነ ጥርጣሬ ቢኖረኝ ነው ሐኪም ቤት ሄደው እኔ ሐኪም ቤት እንኳን አልሄድም እያልኩሽ እኮ ነው። እኔ እርግጠኛ ስለሆንኩኝ ማለት ነው። ይዛ ውጤቱን ታምጣለን። በቃ መሄድ አይጠበቅብንም ሄርሚ። በቃ የሚደበቅ ነገር አይደለም። ሄዳ ተመርምራ ወረቀት ይዛልን እንደ ማህተብ ያለው በስነ ስርዓት የሐኪም ቤት የሆነ ነገር መረጃ ይዛልን እንጠበቃ። ያኔ እናምናታለን። ሄደሽ ነው በቃ እኔ መሄድ አልፈልግም። እኔ ከአንቺ ጋር እንደዚህ አልፈልግም። ቴስት አድርጌ ልሰጥ እችላለሁ። አልፈልግም እኮ ነው። አሁን ይዘሽ በዚህ ያህል ልክ ነው ኮንፊደንስ የገባል። አንተ ለምን ተዋሻለህ? ሲጀምር እንዴ መጀመሪያ ራሴን ምንም አላውቅም። አሁን ደግሞ ራሴን በደንብ አውቃለሁ። አይከብድም እንደዚህ አይነት ውሸት? ኖ በመጀመሪያ አዳምጪ። እኔ እያልኩኝ ያለሁት ግድ የለህም ሁለት ቃል አታውጣ። አንደኛ ለራስህም ሰው እንዲጠረጥር ለምን ታደርጋለህ? በራስህ ኮንፊደንስ ካለ እርግጠኛ ከሆንክ በዚህ ነው አለ። እኔ ነበርኩ ተባተባለክ እንዴ? አሁን የተረዳሁት እኔ ነበርኩ። ሞኝ አብርሃም ሞኝ ሆነሽ አይደለም። እኔ ራሴን አውቃለሁ እያልኩሽ ነው ነበረ። በንጋታው ስልክ ደውዬ ልክ አብርሃም ምንድን ነው መጠጡ ላይ የተጨመረው ነገር ከልብህ ነው ወይ ፈልገኸው ነው ወይ ነገር ያደረግከው ስልክ ኖ መጠጡን ከጠጣሁ በኋላ ራሴን እንደማታውቅ ነበር እየነገርከኝ የነበረው። ገባ? እንደዚህ ይሄን ነገር ደግሞ ሳታውቅ የምታደርገው ነገር አይደለም። በደንብ አውቀህ ጭንቅላትህ አስቦት የሚያደርገው ነገር ነው። ከዛ ባለፈ ይቺ ልጅ ይሄን ነገር እንደዛ ብላ ተናግራ ስቲል ሐኪም ቤት ሄደን ቼክ እናደርግ እስከምትልበት ድረስ የሚያደርሳት ነገር እሺ ሂጂ አንቺ በቃ ተከትለሽ ሂጂና ከዛ አይ ኖ አስመርመረሽ ውጤት ይዘሽ ምናምን ነገር በቃ እኔ ችግር የለውም መሄድ ነው የማልፈልገው። እኔ ምን አገባኝ? ለምንድን ነው ምን ሆነ ነው እና ታዲያ በቃ ወረቀት ይዛልን ጥምጣኛ እኔ መሄድ አልፈልግም። እርግጥ ትክክል ባልሆነ ነገር እውነት ባልሆነ ነገር ዝም ብዬ እንደበግ እነዳለሁ እንዴ? ናስባል ሄዳለሁ ግባ ስባል ከዛ ሐኪም ቤት ሰው ይነገረኛል። እኔ ነኝ እኮ ያልገባኝ። አንቺ ሞኝ ነሽ፣ አብርሃም እየሸወደሽ ነው፣ እንደዚህ ነው፣ እሱ ከእሷ ጋር ያለውን ነገር በደንብ እንዳይ ምናምን ይባላለሁና ለምን እንደማይገባኝ አላውቅም። እኔ ልንገርሽ አትስሚያቸው። ማንንም እንዳሰብ ሁሉም ሰው ማለት ነው ውሸታምና አስመሳይ ነው። አስመሳይ ሰው ነው የሰበሰበው። እግዚአብሔርን ነው የምልሽ። አንተን የሚያጠቃልላል። አንተ ስንት ሰው ነው የምትሸውደው? ስንት ሴት ነው የምታውቀው? ስንት ሴት ነው የምታስመስለው? የለም እኮ አንተ ያው ስንት ሰው ነው የምትሸውደው? አንተን መሸወድ አያቅተንም ነው እየተረዳሽ ነው። እንደዛ አይደለም። በጣም ብዙ ሴት እየሸወድክ በጣም ብዙ ሴት ህይወት ላይ የምትጫወት አይነት ሰው ነው አንተ። ግን ደግሞ ፈጣሪ ተመሰገነ ይሁን። እንዳንተ ቀልድ እንዳንተ ጨዋታ